ሙራጃ ምን አለች? ምን አለው ያ ትሪሊየን ምን አለው ያ ቢሊየን እና ሙራጃ ምን አለው ያ ሚሊየን የሚለው ዘፈኑ አሁን ይሄን ሰሞን ወሬ አርጎታል ማለት ነውና ያን ሁሉ ቢሊየን እና ሚሊየን ሲል ምን ትዝ ቢለኝ ጥሩ ነው። my favorite game developers rockstars ምን ያህል ነው ለጌሞች በቢሊዮኖች እና በሚሊዮኖች የሚመድቡትና ዛሬ የኔ ፌቨራይት ምላቸውን ጌሞች አንድ 5-10 ጽፌላችኋለሁ እዚች ጋር እነሱን ቶፕ 10ዎችን ነግራችኋለሁ። የኔ ፌቨራይት ምላቸውን ከሮክስታር ጌም ስቱዲዮ የወጡትን 10 ጌሞች ነግራችኋለሁ። እርግጠኛ ነኝ ብዙዎቹን ተጫውታችሁታል። አንድ ሁለት ከዚህ ውስጥ ማለት ነው። አንድ ሁለት ባትጫወቱ ነው ግን ሞስት ዴፊኒትሊ ሁሉንም ተጫውታችሁታል ብዬ ገምታለሁ። የሮክስታር ቤስት 10 ምላቸውን ጌሞች የኔን ፌቨራይት ነግራችኋለሁ። እስቲ የናንተን ፌቨራይት ምትሉትን ትነግሩኛላችሁ። ማለት ሮክስታር ጌምስ የሰራውን ፌቨራይት ምላቸውን እና እኔ ከነገርኳችሁ በኋላ ወይ ከኔ ጋር ተስማማላችሁ ወይ የናንተ ሊስት ትነግሩኛላችሁ ማለት ነው። ስለዚህ እኔ በመጀመሪያና በ10ኛ ያስቀመጥኩላችሁ ማንሃንት ይባላል። ማንሃንት ፓርት 1 እና ፓርት 2 አለው እና ማንሃንት ኢትስ ላይክ አ ሆረር ስቴልዝ አይነት ጌም ነው ሮክስታር የሰራው ማለት ነውና 7ኛ ክፍል 8ኛ ክፍል አካባቢ ያለው ነው ያ ጌም የተጫወተው አራውንድ ላይክ 22 years ago ማለት ነውና ፋዘር ዲስክቶፕ አምጥቶልን ጭነ ነው እኔና ምረታብ የሚባል ጓደኛዬ ነበር ስንጫወት የነበረው እና ሲስተር አይታ ይሄ ቫዮለንስ ለምንድን ነው የምትጫወቱት? እና እውነቷን ቂማል ይዝብሽም በሱ እንትን ግን ሌላ ጌሞች ስንጫወት ተነስ የምትዩ ነገር ነበር የሚያበሳጨኝ። ግን ሮክስታር ጌሞች እሱን አይታ በቃ አበደች። እንዴት እንደዚህ ቫዮለንስ ለምን ደጌሞስ ቫዮለንስ በቃ አይደኛ ቫዮለንት አለው ማለት በቢላ መውጋት ነው፣ በላስቲክ ሰው ማነቅ ነው፣ በቤዝቦል ባት ጭቅላቱን ማፈንዳት ነው ምናምንና ኢቭን ሲስተር ብቻ አይደለችም አራውንድ ላይ 4-5 ሀገሮች ባን ተደርጓል። ኒውዚላንድ በሉ ኢንዲያ በሉ ፓኪስታን በሉ በቃ በጣም ብዙ ሀገሮች ባን ተደርጓል ይሄ ጌም። ግን it was my favorite because ያው ሚሽኖቹ ከባድ ቢሆኑም ስታልዚም ቢበዛባቸው ግን it was my favorite game ማንሃንት የሚባለው እና የሆነ ዳርክ አይነት ፊሊንግ ስለሰጠኝ ለኔ በዛ ታይም I loved it ማለት ነው። በ9ኛ ደረጃ ደግሞ ያስቀምጥኩላችሁ ያው ጌሞቹ እድሜያቸውም እየገፋ ሲመጣ እንደ ዋይን እየጣፈጡ ነው የሚወጡት ሮክስታር ጌምስ ያው እነሱም ትንሽ ጨው ምናምን ስለሚጨምሩባቸው ማለት ነው። በ9ኛ ደግሞ GTA 3 ነው። የጂቲኤ 3 I have like a lot of stories GTA 3 ላይ because በመጀመሪያ ፋዘር ይዞት የመጣው ፒሲ እኔና ብራዘር በተለይ ብራዘር ፒሲውን ሲጎረጉር ስፒከሩን ያበላሽዋል የዛን ፒሲ። ስለዚህ የሚያወሩት አይሰማንም ነበር እና አወዝ ላይክ ከ21 አመት በፊት ነው ያ ጌም የወጣውና ምንም የሚያወሩት ነገር አይሰማንም በሰብታይትል ነበር እና በሰብታይትል was too fast for me to read ማለት ነው በዛ ታይም ማለት ነው። ኪራ ናስቴንን አንብብልኝ ያልኩ ነበር መጣራውና ምንድነው እዚህ ሚሽን ላይ ያለው በዛ ሰዓት እንግዲህ ወቁልኝ እንትን የለውም እንዴት አፕዴት ማድረግ አንችልም እኔና እሱ ጌሙ እንዴት ሰብታይትሉን ስሎ ማድረግ አንቻልንም በዛ ታይም በቃ like we're two kids በዛ ታይም እና I loved it። እሱ ይመጣል ጌሙ ምን እንደሚሆኑ አላውቅም። ከዛ ሄደ መታኮስ ነው GTA 3 ግን ትንሽ ካደኩ በኋላ ድጋሚ ተጫውቻው በተለይ GTA 3 እና Vice City እና San Andreas ዴፊኒቲቭ ኤዲሽን ብለው አላወጡትም። ያው አምርም ግን ያው ዴፊኒቲቭ ኤዲሽን ተብሎ ወጣ። ከዛ I played it through and like the game was like okay በዛ ታይም ያመለጡኝ ዘብ ነገሮች አሉኛ በቃ እኔ ያኔ ልጅ ያለው የምጠቀመው I want to ታክላለው ታንክ ይወርድልኛል መኒ ልና ሙሉ በቃ በዛ ታይም ላይ ያሉት ብሮች እንዳለ አካውንት ውስጥ ይገባሉ። በቃ ራምፔጅ ነበር በዛ ታይም እና I really enjoyed this 3 አሁን በተለይ አደግ ካልኩ በኋላ ጫወቱት የሆነ ክራይም ፋሚሊዎች አሉና በዛ ፋሚሊ ስር ነው አብራችሁ የምትሰሩት። ቢትሬል አለ ክራይም ላይክ ፖሊስ ሊደርስባቸው ሲል ዊትነስ ገሉ ምናን አለና GTA 3 at the time በተለይ ያኔ በዚህ እድሜው ያስ ጌም ቢወጣ ኑሮ አንደኛ የሚሆን ጌም ነበር because ያው ትንሽ ጌሙ ግራፊክስ ያጣዋል። my favorite game ደግሞ አሁን my rockstar ለኔ ሁሌም ዊርድ ጌሞች የሚሰጠኝ ነበር ልጅ እያለሁ እና this one በፋዘር በገዛልኝ PS2 የተጫወትኩት ቡሊ የሚባል ጌም አለ 8ኛ ላይ ያስቀምጥኩላችሁ ማለት ነው። ቡሊ it's all about በቃ ሃይ ስኩል ነው በጂቲኤ ፎርማት ሆኖ ግን ሃይ ስኩል ውስጥ ነው። you guys can date ቸከሶችን ዴት ይዛችሁ መውጣት ትችላላችሁ።
ሙቪ ማየት ትችላላችሁ ከትምህርት ቤት ወጣችሁ እና ኢትስ ኦል አባውት የትምህርት ቤት ጌም ነው። ካላወቃችሁ ትምህርት ቤት ውስጥ እናንተ ቡሊ ናችሁ። በቃ ኤቭሪባዲ ቡሊ ነው የምታረጉት። ክላስ ትገባላችሁ፣ ኬሚስትሪ ትሰራላችሁ። በቃ ማታረጉት ነገር ምን አለ ስኬትቦርድ ትነዳላችሁና ዩኒፎርሙን ላድርጋችሁ ከተማውን ኤክስፕሎር ለማድረግ ስትሞክሩ የሆነ ሰዓት አላችሁ። በዛ ታይም እናንተ ተማሪ እንዴት በዛ ሰዓት ይሆናል ምናምን ብሎ ያሯሩጣችሁ ነበር ፖሊሶች ማለት ነውና ተማሪ እንዴት በዛ ሰዓት ውጭ ይገኛል በማለት ፖሊሶች በጣም ነበር ነው ያሯሩጡን እና I really enjoyed it ጌሙን። አሁን በዚህ ሰዓት ቪዲዮ ነው አሁን እዚህ ላይ ምናምን ስታዩት I know it's like አስጠሊታ ነው፣ ግን ኢማጂን አድርጉት እኔ በ8ኛ ክፍል አይመሮዬ በ9ኛ ክፍል አይመሮዬ ያንን ጌም በPS2 ሲጫወተው it was heavenly ነበር በጣም። አስተማሪዎችን ትደበደባላችሁ በባላ ሽጉጥ የለም ምሳሌ፣ ስለዚህ ባላ ነው የምትጠቀሙት። በዛ ባላ የሴቶቹን ቢሃይንድ ትማታላችሁ። መኪና ምናምን ደግሞ የለም ያው ልጅ አይደለ ጎ ካርት ምናምን ነው የምትነዱትና ኬሚስትሪ ክላስ ሲፈነዳባችሁ ኬሚስትሪ እንግሊዘኛ ማንበብ ሲከብደው ምናምን እና I really enjoyed ቡሊ። የተጫወታችሁ ካላችሁ እስቲ ትነግሩኛላችሁና ስንት ብር ነው የገዛችሁት ቡሊ? እኔ ቡሊ ነው የገዛሁት 10 ብር ነው። ሆመር የሚባል ወደ ላፍቶ አካባቢ አሁንም ይኖራል መሰለኝ ሆመር የሚባል ሰውዬ እንደዚህ ጌሞችን ይሸጥ ነበርና ከሱ ነበር የገዛሁት ቡሊን በ10 ብር። አይ ሪሜምበር 10 ብር ነበር የገዛሁት ነው። ሼፍስ ኪስ የሆነ ጌም ነው። በሰባተኛ ደግሞ ኤልኤ ኖር ነው። ኤልኤ ኖር እርግጠኛ ነኝ ይህንን ያልተጫወታችሁት ብዬ ነው የምገምተው ሁላችሁ ቢካዝ እንደ GTA ኦፕን ወርልድ ነው ግን መታኮስ አትችሉም ቢካዝ ፖሊስ ነበራችሁ የኤልኤፒዲ ፖሊስ ነበራችሁና ኢንቨስቲጌሽን ነው የምትሰሩት። የሰው ፊት ሪአክሽን እያያችሁ ይሄ አንተማ እየሰከስከኝ ነው ምናምን ማለት ትችላላችሁ እዛ ጌም ላይ ምናምንና ኮንቨርሴሽኑ ላይክ እንደ ፊልም ላይ እንደምናየው አለ አይደል ዲቴክቲቭ የሆነ ክራይምን ሶልቭ ለማድረግ ብለፍ ታረጋላችሁ። እንዴ በቪዲዮ እኮ ተይዛችኋል ምናምን ነገር ትሉታላችሁ ሰውየው ግን እሱ ብለፋችሁን እንትን ካለ ምንም ነገር እሱ ውስጥ የነበረው ወይም የደበቀውን ሲክሬት አይነግራችሁም። ስለዚህ you will find another way to find እንደዚህ አይነት ሲክሬቶችን ለማውጣት ማለት ማን ገደለው ማን ወጋው ምናምን የሚለው ነገር ማለት ነው። ስለዚህ ኤሌኖር it's like a unique game for me unique ነው for me ማለት ነው personally because GTA ሰማ ሮክስታር እሱ የሚለው አለ አይደል የአር ምልክቷ ያቺን ስም ያላት ጌም እንዴት እንደዚህ አይነት ጌም ያወጣል ምናምን ብዬ መጀመሪያ ላይ ምናምን ብዬ በቃ ደንግጬ ነበር። ግን after I played it it's like okay the storyline is it's good ብዬ ነው ያለፍኩት። በስድስተኛ ደግሞ GTA V ነው GTA 4 ነው። GTA 4 it's like foreigner ሆናችሁ አሜሪካ ሀገር ወይም the American dream ለመኖር የምትሄዱ ሰዎች ናቸው እና ኒኮ ቤሊክ ይባላል እና የሱን ህይወት ታሪክ ነው የምታዩት እና አጎቱ ይሰክሰዋል ሀገሩ ሆኖ በቃ ኒኮ እንደኔ ሀብታም የለም ምናምን ነስቲኔ ጋር ፈታበይ በቃ ቸከሶች አሉ መኪኖች አሉ ምናምን እና በቃ እኔ ጋር ለመተፈታተል ምናምን ነገር ይሏል ማለት ነው። ያው ወንድም ይሆን ማለት ነው ከዝኑ እና ይሰክሰዋል ምናምን እና አፍተር ሂ ካምስ በቃ የሞተ ቤት ውስጥ ነው የሚኖረው። አልጋው በቃ የበከተ አልጋ ነው በቃ የሚሰራው ትንሽ የኦፊስ ውስጥ ነው ምናምን እና የራሱን ሀብት ክሬት ለማድረግ ነው የምትሰሩት ኒኮ ቤሊክ ነው ናችሁና በጣም ድራማቲክ የሆነ ጌም ነው። ግን ብዙ ሰው የጠላው የPS3 አይነት ኳሊቲ ነው ያለው የሆነ ግሬይሽ ነገር አለ አይደል እና አንቻርትድን የተጫወታችሁ በተለይ PS3 ላይ የሆነ ግሬኒ ነገር ነው ኳሊቲውና ኳሊቲው ነገር ነው። ግን ዴት ትወጣላችሁ ዴቷ ቢትሬት አረጋችኋለች እናንተ ደግሞ በቃ ማትሰሩት ነገር የለም። እኔ አይ ካንት በቃ ኤክስፕሌን ማርጌ ማልጨርሰው ጌም ነው GTA 4 ማለት ነው። ግን to tell the truth አልጨረስኩትም because ያው ሌላ ጌሞች መጡ። በዛ ታይም እኮ በአንድ አመት 10-20 ጌም ነበር የሚለቀቀው እንደሆነ አንድ ጌም ምናምን አይደለም። ስለዚህ ሌላ ጌም መተው ተውኩት። ግን እስቲ አሁን እየጠበቅኩ ያለው GTA 4ን ሪማስተርድ እስከሚያደርጉት ነው። በአሁኑ በቃ በአንሪል ኢንጂን ሪማስተርድ ቢያደርጉት እሱን ቁጭ ብዬ ይጫወታለሁ ማለት ነው። ግን የተጫወታችሁ ሰዎች ካላችሁ ትነግሩኛላችሁ። ረጅም ሰዓት ደግሞ ያሳለፍኩት አሁን 5 ላይ ያለው ጌም ነው። 5 ላይ GTA Vice City ነው። Vice City it was my favorite game ማለት ነው ልጁኝ it was በቃ እኔና ብራዘርን for the first time ፋዘር ፒሲውን ካመጣልን ያኔ ካልኳችሁ በኋላ የመጀመሪያ ጫን ነው ጌም ቫይስ ሲቲ ነው። ግን ያው አይገባኝም ነበር ልጅ ስለነበርኩኝ እሱ ነበር ሚሽኖቹ የሚሰራው እኔ ደግሞ መሃም ነበር በቃ ህዝቡን መጨፍጨፍ ምናምን ነገር ሴቶችን ምናምን መተናኮል ምናምን ነበር ሰራይ በልጅነቴ ማለት ነው ከፖሊሶች ጋር መሯሯጥ ነው። ግን after ትንሽ የሆነ ከሁለት አመት ምናምን በኋላ GTA Vice City ሲጫወተው the storyline was good። ያው ኮኬል ልትሸጡ ስትሉ
የሆኑ ጋንጎች መጥተው የእናንተን ኮኬን ይወስዳሉ። ከዛ እንትናን ማነው ቶሚ አይደል ስሙን እስቲ አስታውሱኝ። ቶሚ መሰለኝ ቶሚ እንደዚህ አይነት ነገር እና የእናንተ በቃ ድራጋችንን አምጡ ምናምን ትባላላችሁ። ከዛ ያው ብራችሁ ለመመለስ የተለያዩ ነገር ሚሽኖችን ትሰራላችሁ። ያቺ አሮጊት የሆነች ሄሊኮፕተር ደግሞ ታስታውሷታላችሁ አይደለ? ሚሽኗ ሁላ ኤ ናት። ስለዚህ ትክክለኛ ኦጂ ጌመሮች ታውቃላችሁ ማንን እንዳልኳችሁ ማለት ነው። እና ቫይስ ሲቲ was amazing። አሁን GTA 6 ሁላ ቫይስ ሲቲ ላይ ስለሚሰራ ስለዚህ እስቲ አንዳንድ እህቶቻችን የሚሰበሰቡበት ቦታ ሄደን ያው ጂግል ፊዚክሱን ኤክስፒሪየንስ እናደርጋለን አንድ ላይ ማለት ነው። በአራተኛ ደረጃ ደግሞ ማክስ ፔን 3 ማለት ነው። ዋን እና ቱ በሮክስታር ጌምስ አይደለም የተሰራው፣ ያው ፐብሊሽድ ነው የተደረገው እንጂ ሮክስታር ራሳቸው አይደለም የሰሩት። ግን it was a good game እና ፓርት 3 ግን የሰሩት ራሳቸው ናቸው ሮክስታሮች። እና በቅርቡ ነው የተጫወትኩት፣ አልዋሻችሁም በቅርቡ ነው የተጫወትኩት። ለምን ቢካዝ ደና ፒሲ ስለሚጠይቅ እነ ማዘር ጋር እያለው ዳውንሎድ አድርጌ የተጫወትኩት ማለት ነውና it was የሆነ ዊርድ ነገር ነው ጌሙ ማለት ነው። ቢካዝ ገና ሲጀምር እየጨበሰ ነው በቃ እየጠጣ ሰውየው ይሰክራል ዝም ብሎ በቃ እና ምን ሆኖ ነው ሰውዬ ስል ለካ የዋንና የቱ ትራማ አለበት። ሚስቱ ምናምን ተሰውታ ምናምን ሪቬንጅ ምናምን አለ አይደለ? የተጫወታችሁ ሰዎች ታውቁታላችሁ። እና የሱ ትራማ እንትን እያደረገው ነው። ከዛ አሁን ስራ ፈት ነው። ስራው ምንድነው? የሀብታም ልጆችን ቦዲጋርድ ነው። ስለዚህ ጌሙ የሚጀምረው እናንተ በቃ ጨብሶ ምናምን በቃ ወደ ስራው ሄዶ እዛ እየጠበቃቸው ያለ እነዚህ በጣም ቢሊየነር የሚባሉ ልጆች ወደ እንደዚህ ላቲን አሜሪካ ምናምን ሄደው ያው ክለብ ውስጥ ነው እየቀወጡት እያለ እንደዚህ በቃ ጠላቶች ይመጡና ልጆቹን ይወስዱ። ሁሉንም ልጆች ሰብስበው በሄሊኮፕተር ይዟቸው ይላል። ስለዚህ አንተ ስራ የሚሆነው ምንድነው? እነሱ ሪቬንጅ ማለት ነው፣ ማለት ማስመለስ። አንዳንዶቹ ይሞታሉ፣ አንዳንዶቹ ይተርፋሉና እነሱ ማስመለስ ነው። ስለዚህ በቃ ተውት። ኩዊክ ታይም ኢቨንት ፖዝ እያደረገ በቃ ምን ፊዚክስ የለ በቃ ተውት። ሰውዬው አክሮባት በሉት። ወደ ጎን ፖዝ እያደረገ ይተኩሳል፣ ወደዛ ፖዝ እያደረገ ይተኩሳል፣ ወደ ኋላ አልናገረውም። ግን the gameplay was epic። ትንሽ የጠላሁት ነገር እሱ ጌም ላይ ሄልዝ ባሩ ነው፣ ሪጀነሬት አያረግም። ስለዚህ መመክራችሁ ነገር ፒሲያችሁ ላይ ኮንትሮለር ሰኩና ተጫወቱት። ኤም አሲስቱ ጸዴ ነው በጣም ኤም አሲስቱ ያበጠ ነው ማለት ነው። ስለዚህ ኮንትሮለር ሰክታችሁ ተጫወቱት፣ እሱን ትወዱታላችሁ ብዬ ገምታለሁ። እና it was I loved Max Payne 3። በሶስተኛ ደረጃ ደግሞ the OG GTA San Andreas። ምንም ነገር አልናገርም ስለ GTA San Andreas ማለት ነው። it's epic game በቃ ምንም ልላችሁ አልችልም። because you exercise ኮፈራችሁላ ሚሽኑ ችፍ ነው የሚለ ማለት ነው። ይቀነሰና ምናምን ደግሞ በዚህ ቦርጭ ሚሽል ሰራ ነው ምናምን ነው የሚለ ማለት ነው። እና ምግብ መብላት ትችላላችሁና እሱን ጌም ሲጫወት ያ አክስቴ ልጅ መጥቶ ነበር፣ ቹቹ ይባላል። እና እሱ መጥቶ በስፒከር እንትን ከፍቶ ነበር የሻየና ትዊን it must be Monday እሱን ዘፈን ስሰማ እሷ ናት ዝም ትለኝ፣ እሱ ያኛውን ስሰማ ደግሞ ያኛውን ሲጫወት ደግሞ እሷ ናት ዝም ትለኝና በዚህ ዩኒክ ስፕሬይ ፔንት መንገድ ላይ እንትን ስትቀቡ ምናምን ሚሽኖቹ በቃ ካራክተር ዲዛይን መልሱ እና ያንግ ሚላ ነው ስሙ ያንግ ምናምን የሚባል ዘፋኝ ነው የሱን ድምጽ የዘፈነው ሂጎጌን ምናምን የሚለው ያንግ ሚላ ነው ስሙ ብለን እንያዘው በኔ ጓደኛ ስም ማለት ነውና GTA San Andreas was epic። እርግጠኛ ነኝ ብዙዎቻችሁ ተጫውታችሁታል። ስለዚህ I don't have to talk about it። በሁለተኛ ደግሞ GTA 5 ነው። ምንም አይደለም GTA 5 በቃ እርግጠኛ ነኝ ተጫውታችሁታል። I don't want to የሆነ ስለ GTA ምናምን በቃ እሱን ማውራት አልፈልግም። አንደኛ ላይ ያስቀምጥኩላችሁ ማንን ነው Red Dead Redemption 2 ማለት ነው። ያው ዋንን ያው PC ላይ አለ ገና እየጀመርኩት ነው። ገና አሁን ነው ፖርት የተደረገው ወደ PC እና እየጀመርኩት ነው። ግን it's fun። ግን ድሮ ነበር መጫወት የነበረባችሁ because በጣም የቆየ ጌም ስለሆነ ቢያንስ 15 አመት ምናምን አልፎታል እኮ Red Dead Redemption 1 ማለት እና Red Dead Redemption 2 ግን was epic። በቃ the world the character design ሀገሪቷ ሪአክት የሚያደርግበት way it's my favorite ከሁሉም Rockstar games because አንድ ፈን ፋክት ልንገራችሁ። አንደኛው ይሄ ልጅ ማለት ነው ቪዲዮን እዚህ ጋር አስገባላችሁ። ይሄ ልጅ ሳንድኒ የሚባል ከተማ አለ Red Dead Redemption ላይ ማለት ነው። ሳንድኒ ከተማ የሆነች አነስ ያለች ከተማ ናት እና ሁሉንም እንትን መብራት ላይን አላቸው እንደዚህ ከሁሉም ቆጥሮታል ሰውየው ምን አይነት ስራ ፈት እንደሆነ ታውቃለህ። ከሁሉም ቤት የመብራት ገመዱ ይወጣል
እና ፖሎቹ ጋር ነው የሚገናኘው የውጪ መብራት ፖል አላ እዛ ላይ ነው የሚገናኘው እና my brother he followed that pole to electric station በቃ ይሄን ያህል ዲቴይል ነው የተሰራው መንገድ በሙሉ ተከትሎት ኤሌክትሪክ ስቴሽን ነው because ሮክስታር የሆነ ሰው እንኳን ይሄንን መብራት ቢከተለው የት ሊሄድ ይችላል ብለው አስበው ነው የሰሩትና ያው የ300 ሚሊዮን ዶላር ካምፓኒ ቢሆን እንትን በጀት ጌም ቢሆንም ግን ሮክስታር was epic አይደል Red Dead Redemption they deserve በቃ delivered ነው ያደረጉት እና ኢማጂን አድርጉት ደግሞ በጣም the most anticipated የሆነው ጌም GTA 6 ነው በጀቱ 2 ቢሊዮን ነው ስለዚህ ምን አለ ያ ሚሊየን ምን በነሲያ ቢሊየን ብርንራ ዳቦ ነው ከትረየን ስማኛንተ ስንቴራለው ትሪለን ብር